100,000 ሰዎች ራሳቸውንና ክራሻቸውን እንዴት ሬት የሚያደርጉ ይመስላችኋል? ይህ የ2015 ጥናት እንደሚያሳየው ከሆነ አብዛኞቹ ወንዶች ክራሻቸውን በጣም ቆንጆ አድርገው ነው የሚያዩት። ነገር ግን አብዛኞቹ ሴቶች ክራሻቸውን አቬሬጅ መልክ እንዳለው አድርገው ነው የሚያዩት። ስለዚህ ክራሽን እንዴት ይዘካት መውጣት የምትፈልግ ከሆነ ምንም ያህል አስቀያሚ ብትሆን እድል እንዳለ እየነገርኩ ነው። ለዛ የመጀመሪያው ስቴፕ እንዴት እንደምትቀርባት ማወቅ ነው። አንድ ክፍል ውስጥ የምትማሩ ከሆነ እስክሪብቶ በመጠየቅ መጀመር ነው። የስራ ባልደረባ ከሆነች የሆነ ነገር ፕሪንት እንድታደርግልህ መጠየቅ ነው። ዋናው ነገር አንተን ሊጠቅም የሚችል የተለየ ነገር መጠየቅህ ነው። ነገር ግን እንዴት ነው ከዛ በኋላ ኮንቨርሴሽኑን የምትቀጥለው? አየህ፣ ብሬዝ ቨርስስ ዴፕዝ የሚባል ኮንሰፕት አለ። በተፈጥሮ የማናውቃቸውና እንግዳ የሆኑ ሰዎችን ስናወራ ያለ ጥልቀት ብዙ ርዕሶችን እንቀያይራለን። ዜና፣ የአየር ጸባይ ሁኔታ ወይም ነባራዊ የማህበራዊ ክስተቶች። ነገር ግን የምንቀርበውን ሰው ስናወራ በትንሽ ርዕስ ብዙ ጥልቅ ነገር እናወራለን። ስለዚህ የሆነ ነገር ከጠየካት በኋላ ጥልቅ በሆኑ ወሬዎች ልታስደምማት አትሞክር። ሁላችንም ያለ ጊዜ ቀድሞ መረጃን በማጋራቱ ምክንያት እንደ እብድ የሚታይ ሰው እናውቃለን። ኮንቨርሴሽንህን ቀስ በቀስ ጥልቀት በሌላቸው ወሬዎች ገንባ። ከዛም ወደ ግል ወሬዎች መቀየር ትችላለህ። እንዴት? እንደ ፉሽ ቲቪ፣ የድንቅ ቲቪ ላጤ ፕሮግራም ወይም እንደ ውጭው ኔክታር ላሉ የኦንላይን ዴቲንግ ሾዎች አዲስ አይደለክም ብዬ ተስፋ አደርጋለሁ። የጠቀስኳቸው ሁሉም ፕሮግራሞች የራሳቸው የሆነ ልዩ ዘውግ ቢኖራቸውም ሁሉም በጁብሊ የ36 ጥያቄዎች በሚለው ፕሮግራም ላይ የተመሰረቱ ናቸው። እነዚህ ራሳቸው ደግሞ በ1997 በወጣው ከአሮን 36 ጥያቄዎች የመጡ ናቸው። ፈን ፋክት፣ ሁለት የማይተዋወቁ ሰዎች ለዚህ ጥናት ተዋውቀው በኋላ መጋባታቸው ተረጋግጧል። እናንተም ከክራሻችሁ ጋር ያላችሁን ቅርበት አለስልሳችሁ ለመገንባት እነዚህን ጥያቄዎች መጠቀም ትችላላችሁ። አሁን ወደ ጨዋታው ስንመለስ በዝግመተ ለውጥ ምክንያት ያገኘነው ሬስፒሪዮሲቲ የሚባል ነገር አለን። የሆነ ነገር ካረክልኝ የሆነ ነገር መልሼ ያረግልሃለሁ። ልጅቷን ጥያቄ ከጠየካት ልጅቷን መልሳ ጥያቄ ትጠይቃለች። ነገር ግን የመልሶች ዋጋ ከምትላት ነገር ጋር ብቻ ሳይሆን ከምትልበት መንገድ ጋርም ይያያዛል። ይህም ቪዲዮ ተመልከቱት። እኔ ያለው ብዬ ነው ማስበው። የተለያዩ የዴቲንግ አፖች አሉ። ሊግ እንዲኖር ወይም ይሄ ደረጃ እንዲኖር የሚያደርገው ነገር ምንድን ነው? ከምንድን ነው የሚመጣው? አብዛኞቹ የሚደረጉ ፖድካስቶች ይህንን ነው የሚመስሉት። ለምን? ምክንያቱም ብዙ እና ምናልባት ላይክ ሲመስለኝ እና የመሳሰሉትን ድምፆች ስለሚጠቀሙ ነው። ግን በቃ እነዚህን የቃላት መሙያዎች በኮንቨርሴሽናችሁ ውስጥ መጠቀም አቁሙ። አሁን የሆነ ነገር ልጠይቅህ እፈልጋለሁ። ሴት ብትሆን ኖሮ ዴት ላይ ከእነዚህ ሁለት ወንዶች የትኛውን ነው ግርማ ሞገስ ያለው አድርገህ የምታየው? በእርግጠኝነት ይህኛውን ነው። በ2016 የሆኑ ተመራማሪዎች 144 ፈጣን ዴቶችን ያጠናሉ እና እንዳገኙት ከሆነ ብዙ ቦታን መያዝ ጠንካራው በራስ ልታረግ የምትችለው ሳቢ ነገር ነው። የሚያስገርመው ነገር ደግሞ ለወንድ ልጅ ብቻ አይደለም የሚሰራው፣ ማለትም ለሴት ይሰራ ነበር። እነዚህን ሁላ ከተጠቀምክ አሪፍ የመጀመሪያ እይታን ወይም ፈርስት ኢምፕሬሽንን መፍጠር ትችላለህ። ላቭ አት ፈርስት ወርድስ የሚለው የግሬስ ዌጋን ጥናት ወደ ስቴፕ 2 ይመራናል። ራስህን ማቅረብ። እዚህኛው ስቴፕ ላይ ሁለታችሁን የሚያቀራርቡ የግል መረጃዎችን ማጋራት አለብህ። በ2024 እነዚህ የምታዩቸው የኤክስፐሪመንታል ሶሻል ሳይኮሎጂ ተመራማሪዎች እንዳገኙት ከሆነ ከሴቶች አንጻር ወንዶች መጥፎ ገጠመኞቻቸውን የመናገር እድላቸው በጣም ትንሽ ነው። ታዲያ ለምንድን ነው ይህን ማወቅ ያለባችሁ? ምክንያቱም ሳታፍሩና ሳትሸማቀቁ መጥፎ ገጠመኞቻችሁን ማጋራት በፍጥነት እንድትተሳሰሩ እንደሚያደርግ ስለተረጋገጠ። ነገር ግን አሁን ኮንቨርሴሽንክ ወደ የሆነ ነገር እያመራ ነው ወይስ ትሁት ስለሆነች አዝናልኝ ነው የምትመልሰው የሚለውን የምታረጋግጥበት ጊዜ ነው። እንዴት ነው የምታረጋግጠው? በዚህ ምስል ውስጥ ራስን ተመልከት። በጣም መፈለግ ማለት በዛ ግንኙነት ውስጥ አንዳችሁ ደካማ ናችሁ። ይህንንም የሌላኛውን አጋር ምላሽ ተንተርሰን ምን ያህል ግንኙነታችሁ ጠንካራ እንደሆነ ማየት ትችላላችሁ። አንተም እዚህ ጋር ካልደረስክ እነዚህን ቲፖች ተጠቅመህ ኮንቨርሴሽንክ ላይ ህይወት መዝራት ትችላለህ። The benign violation theory። ባጭሩ ይሄ ህግ የሚነግረን አንድ ቀልድ አስቂኝ ለመሆን ህግ ወይም ማህበራዊ ደንብን መስበር አለበት። በኩል ሰዓት ደግሞ ቀልዱን የሚሰማው ሰው ደህንነት ሊሰማው ይገባል። ለምሳሌ አንድ ሴት ሌሎች ሴቶች ላይ ከወንዶች ጋር በመሆን ልትቀልድ ትችላለች። ወይም ደግሞ ያጨሳል እንዴ? እንዴት ነው እንደዛ ይጠቆረ? ይህም በማለቷ የሴትነት ደንቧን ሰብራ ራሷ ላይ ቁጣን ታስነሳለች። ነገር ግን ለሚሰማው ሰው አስቂኝና ሴፍ ነው። ስም መጠቀም። የሃው ቱ ዊን ፍሬንድስ ኤንድ ኢንፍሉዌንስ ፒፕል ወይም በአማርኛ ትርጉሙ ጠብታ ማር መጽሐፍ ጸሐፊ የሆነው ዴል ካርኔጊ ለአንድ ሰው የራሱ ስም በጣም ጠቃሚና ለመስማት የሚያስደስተው ድምፅ ነው ይለናል። ከ67 ዓመት በኋላም ሳይንስ ግኝቱን ትክክል እንደሆነ አረጋግጧል። ሰዎች ሳይታወቃቸው ከራሳቸው ጋር የተያያዙ ነገሮችን የመምረጥ ዝንባሌ አላቸው። ይህ ስማቸውንም ያጠቃልላል። ስለዚህ በንግግራችሁ መሃል ስሟን ጣል ለማድረግ ሞክር። ስቴፕ 3
ጥሪ እዚህ ጋር የፍቅር ግንኙነት እንደምትፈልግ ምልክት ትሰጣትና እሷም እንድትፈልግ ታረጋታለህ። ጊዜው 1940 ነው እና ሪቻርድ ፌንመን የሚባል ሰው ነበር። ኮስፕሌይ ማድረግ የሚወድ የፈለገውን ካዝና መክፈት የሚችል ዓለማችን ካፈራቻቸው የፊዚክስ ሊቆች አንዱ ነው። እነዚህን የመሳሰሉ አስደናቂና አስደማሚ ልምዶች ይዞ ሴቶችን ማግኘት ቀላል እንደሚሆንለት እርግጠኛ ነበር። ስለዚህ እድሉን ለመሞከር ወደ ክለብ ይሄዳል። እዛም ሄዶ ሴቶቹን መጀንጀን፣ ማሞገስ፣ ኢቭን መጠጥ ሊገዛላቸው ይሞክራል። ነገር ግን አንዱም ሊሰራለት አልቻለም። ሐዘንና ብቸኝነት ተሰምቶት ስለ ውድቀቱ ለማውራት ጓደኛው ጋር ይሄዳል። ጓደኛየውም ሴቶችን መናቅ እንዳለበትና ከአንተ ጋር እንድትተኛ ጠይቃት እሺ ካለችና ካረጋግጥክ በኋላ ብቻ የሆነ ነገር መግዛት እንዳለበት ይነግረዋል። ሪቻርድ በተፈጥሮ ጥሩ ልብ ያለው ሰው ነው፣ ግን ይህንን ነገር ለመሞከር ያስባል። በቀጣይ ቀን ማታ ክለብ ሲሄድ ጓደኛውን ኤኒ ከምትባል ሴት ጋር ያገኘዋል። ሁሉም ነገር ኖርማል እየሄደ ነበር ኤክሰፕት የሆነ ሉተኔት በሩን ከፍቶ እዛ ክለብ እስኪገባ ኤኒን ጨምሮ ሁሉም ሴቶች የሚመኙት አይነት ወንድ ነበር። እናም ትንሽ ታወራውና አብረው ይደንሳሉ። ነገር ግን ከደነሱ በኋላ ኤኒ አብሯት ወክ የሚያደርግ ሰው ካለ መጠየቅ ትጀምራለች። ግን ዝምታ ነበር ያገኘችው መልስ። ከትንሽ ቆይታ በኋላ ግን ሪቻርድ ሊሸኛት ይስማማል። ወክ እያደረጉ መሃል ላይ ስለ ራበኝ 3 ሳንድዊችና 3 ቡና ገዝተን እኔ ቤት እንሂድና እንብላ ብላ ትጠይቋለች። ሪቻርድን በመገረም ጊዜ ሳያጠፋ ገዝቶ ይመጣል። ነገር ግን ሲያስተውለው እነሱ ከሚጨርሱት በላይ ሳንድዊች ነው ያስገዛችው። እሷ ቤትም ሲደርሱ ሊeutenant እየመጣ ስለሆነ ከአንተ ጋር ሳንድዊቾቹን ለመብላት የሚሆን ጊዜ የለኝም የሚለውን ዜና ትነግረዋለች። አይምሮም ላይ ሴቶችን መናቅ እንዳለበትና ከሱ ጋር ለመተኛት ፈቃደኛ ስትሆን ብቻ የሆነ ነገር መግዛት እንዳለበት የሚነግረው የጓደኛው ምክር ትዝ ይለዋል። ከዛም ያረገችውን ነገር ያፋጥጣትና ገንዘቡ እንድትመልስለት ጠይቆ ወደ ክለብ ይመለሳል። እዛም ጓደኛው ምንም ነገር እስካልገዛላት ድረስ እንደምትመለስ ያረጋግጥለታል። ከትንሽ ሰዓታት በኋላም እንግዳ የሆነ ነገር ይፈጠራል። ኤኒ እሱን ፍለጋ ትመለሳለች። ከዛም ወደ ቤቷ ሄደው አብረው እንዲያድሩ ትጠይቋለች። ይህን ታሪክ ያገኘሁት ከራሱ ከሪቻርድ መጽሐፍ ሲሆን አሁን ላይ ግን ለወሲብ ግንኙነት ብሎ ሴቶችን መናቅ ማቆሙን ያስረዳናል። ምክንያቱ ደግሞ ተንኮለኛ የሆነ ስለመሰለው ነው። ግን ወደ እናንተ ስንመጣ ሴቶች ፍላጎታቸው ግልጽ ያልሆኑ ወንዶችን በግልጽ ከሚወዷቸው ወንዶች በላይ እንደሚወዷቸው ተረጋግጧል። ስለዚህ በቶሎ እሷ ላይ ኢንቨስት እንዳታረግ፣ በተለይ ክራሽክ ሳታውቀው ኦልሬዲ ወዳህ ሊሆን ስለሚችል። ግን ሴት ልጅ ትውደድ አትውደድ እንዴት ማረጋገጥ እንደምችል የሚያስረዳ ቪዲዮ እንድሰራልህ ከፈለግ በኮሜንት ክራሽ ብለህ ጻፍልኝ። እንደተለመደው በቀጣይ እስከምንገናኝ ሰብስክራይብ